እስኪ ይህችን ጥያቄ አብረን እንስራት። የኤክስን ዋጋ ፈልጉን የተባልነው እንዴት እንደሚሰራ ላሳያችሁ። ኦኬ ራዲካል 2x ፕላስ 5 እንልና ከዛ እቺ ማይነስ 3 አይደለች? ማይነስ 3ን ወደዚህ እናሻግራታለን። እዚህ ጋር ማይነስ 3 ነበረች፣ ወደዚህ ስትሻገር ፖዚቲቭ 3 ሆና ትሻገራለች። ሶ ኢኳልስ 3 እንላለን ማለት ነው። ኦኬ ሶ ይሄንን ስኩዌር ሩት ለማጥፋት ሁለቱንም ሳይድ ይሄንንም ስኩዌር ማድረግ እንችላለን። ሁለቱንም ስኩዌር ማድረግ ትችላላችሁ። በቀኝም በግራ በኩልም ያለውን ስኩዌር ማድረግ ትችላላችሁ። ኦኬ ሶ ስኩዌር ሩትን ስለምታጠፋ በዚህ በኩል ያለው 2x ፕላስ 5 ብቻውን ቀረ ማለት ነው። 2x ፕላስ 5 ሆነ እኩል ይሆናል እንልና 3 ስኩዌር ማለት 3 ታይምስ 3 9 ነው አይደል? 9 ይሆናል። ኦኬ ጉድ ሶ ላይክ ተርሞችን እንሰብስብ። 2xን ብቻ እንጽፍና እኩል ይሆናል ብለን 9 እናደርግና እዚህ ጋር ፕላስ 5 አይደለች እችኛዋ፣ ወደዚህ ስናሻግራት ማይነስ 5 ሆና ትሻገራለች። ኦኬ ሶ 2x እኩል ይሆናል ብለን 9 ማይነስ 5 4 ይሆናል ማለት ነው። ሶ ኤክስን ለማግኘት በሁለቱም በኩል ኦቨር 2 ማድረግ፣ ኤክስን ብቻዋን ለማስቀረት ሁለት መጥፋት ስላለባት ማለት ነው። ሶ ሁለትን ስታጠፋ ኤክስ ብቻዋን ቀረች። ሶ ኤክስ እኩል ይሆናል 4/2 ማለት 4 ሲካፈል ለ2 2 ይመጣል የመጨረሻው መልሳችን ማለት ነው። እስኪ እናንተ እችን ስሩና መልሳችሁን ኮሜንት አድርጉልኝ። ቴንክ ዩ